እቺ ላ ኢላሃ ኢላላህ የውመል ቂያማ መጣ ስትሞግትህ መልስህ ምንድነው አሉ። የአላህ መልእክተኛ አውቀው እኮ ነው ሊያጭበረብር ነው። እገሌን ሰሃባ ገሏል፣ እገሌን የገደለው እሱ ነው፣ እገሌን ያቆሰለው እሱ ነው። ነብዩ አለይሂ ሰላቱ ወሰላም የተወሰነን ሰራዊት አደራጅተው አዘመቱ። ሰራዊቱን ዘመተና ጠላት ጋር መፋለም ጀመረ። ጦሩን አሸነፍነው። ያሸነፍንም መሸሸት ሲጀምሩ ከነሱ ውስጥ አንድ መጥፎ ሰው አለ፣ ብዙ ሰሃባ የገደለ ጦረኛ። እሱን ተከትለን ደረስንበት ይላል። እሱም ስንደርስበት በዛፏ ተጠለለ። ሲጠለልም ልንገለው ስንል አንድ የአንሷር ጎሳ አብሮኛል። ያ ሰው ምን አለ? ላ ኢላሃ ኢላላህ አለ። እስልምና መሰከረ። ያው የጦርነት ስትራቴጂ መሆኑ ነው። ሊገለው ስላለ አሁን ታጭበረብራለህ እንዴ? ስንት ሰው ገለህ ሊገልስል ነው እንዴ? ገደልኩት ይላል። ሒቡ ረሱልላህ የረሱል ውድ ወዳጅ ነበር። አባቱንም በጣም የሚወዱት ሰው ነበር። ከዛ ነብዩም አለይሂ ሰላቱ ወሰላም የጦርነቱን ዜና ተቀበሉ። ሙሉን ተረካ ካዳመጡ በኋላ እሱ የሰራውን ዜና ሰሙ። የአላህ መልእክተኛ አንድ ሰው ነበር አውቆ ላ ኢላሃ ኢላላህ ሲል ገደልኩት አላቸው። ረሱል ፊታቸው ተለወጠ። አቀተልተሁ ባዕደ አን ቃለ ላ ኢላሃ ኢላላህ ላ ኢላሃ ኢላላህ ካለ በኋላ ገደልከው አሉት። አው የአላህ መልእክተኛ አውቆ እኮ ነው አሉት። እቺ ላ ኢላሃ ኢላላህ የውመል ቂያማ መጣ ስትሞግትህ መልስህ ምንድነው አሉት። የአላህ መልእክተኛ አውቆ እኮ ነው ሊያጭበረብር ነው። እገሌን ሰሃባ ገሏል፣ እገሌን የገደለው እሱ ነው፣ እገሌን ያቆሰለው እሱ ነው። ዝርዝር አወጣ። ታዲያ የውመል ቂያማ ላ ኢላሃ ኢላላህ መጣ ስትጠይቅህ መልስህ ምንድነው አሉት። የአላህ መልእክተኛ እስትግፋር አድርጉልኝ አላቸው። ምንድነው መልስህ? የውመል ቂያማ ላ ኢላሃ ኢላላህ ስትጠይቅህ ደጋግሙብኝ ይላል። ወላሂ ይላል ከዛ በፊት ሰልሜ ባልነበር ብዬ ተመኘው ይላል።